በቃ ደስ አለህ ደስ ብሎኝ ታካ በዲት ያ ከዚህ በኋላ አልፈልግም። እሺ በቃ ሄዳ ጫቦ በናት ምን ነው አውቃለሁ ማለት ምን ነው በቃ ተውኝ እንዴ አላትም እኮ ነው በቃ እሺ በቃ ወይኔ ልቀቀኝ ተወኝ በቃ ስልኩን ታብረዳ ማውራት እንዴ የምር እሺ ይቀጣ ለቀቀኝ አልፈልግም በቃ ዞር በልኝ እኔ አልፈልግም እንዴ እሺ ለቀቀው ስልኩን ምን ይሰራል ተብረዋል እኮ አዲስ ስልክ እኮ ነው እንዴት እንደተበርኩት አይተኸዋል ሰላም እንዴት ናችሁ? ዛሬም በሌላ ፕራንክ ቪዲዮ ተመልሻለሁ። በስ ፍሬንዴን ስልኳን እንሰብርባታለን። ስልክ ላወራልና ስልኳን እንቀበላታለን። አሁን እየመጣች ነው፣ እንገናኛለን። ምን አይነት ሪያክት እንደምታሳይ አላውቅም። ስልኳን እንሰብርባታለን። ሪል ነው የምሰብርባት። እሺ አብረን ቆይ፣ እስከ ቪዲዮ ተጻወራችሁ ቆዩ። አይ ለኔ አለችልኝ አለች እኔ ደግሞ ትንሽ የረቡታን ቀመጣ ይሻለናል ዛሬ እንዴት ነው መዝናኛው? አሪፍ ነው። በጣም አሪፍ ነው። ዛሬ ደግሞ ተመችቶኛል በጣም። እሺ ዛሬ ግን አንቺ ስልኬን አላስኩም ዛሬ ለምን ቤተሰብ ይዞ ወጣ? ጀለስ ጋር ደውለታለሁ ብዬ ነበር። እኔ እናንተም በተባለ አስደውለ እሺ ፓስወርዱ አልቀየርኩትም። ሄሎ ይሰማል? ሄሎ ኧረ ሄሎ ይሰማል? ሄሎ አንተ አውቀህ ነው እንዴ? አይሰማም? አቦ ምንድን ነው አይሰማም እንዴ? ወይ ደግመህ ደውልላት። አንቺ ስልክሽ ይሰራል? ይሰራል እንዴ? አዲስ ስልክ እኮ ነው ባለፈው የተገዛው። ሄሎ አቦ በእናትህ ምን ነው አውቃለሁ ማለት ምን ነው? ወይኔ አናደኝ ነው እኮ በእናትሽ እንዴ አናደኝ ነው ምን ማለት ነው? የምር አናደኝ በቃ ተወኝ ልቀቀኝ እንዴ አበቃ የምትለው ስልኩን የሰበርከው ቀረ ከዚህ በኋላ በቃ ተወኝ እንዴ አናደኝ እኮ ነው በቃ አልፈልግም እኔ አውቃለሁ እንዴ አልፈልግም የሰበርከው ፈልገው አዲስ ስልክ እኮ ነው በቃ የምር በጣም እንዴ ምን ማለት ነው? በቃ ይቅርታ እንደዚህ አይነት ይቅርታ አለ እንዴ? አይደለም ስሜት ውስጥ ሆኜ ነው ከምር የምር ስሜት ውስጥ ሆኜ ነው ስሜት እኔ አላውቅልህም በቃ ወይ በእናትህ ልቀቀኝ ተወኝ በቃ ስልኩን ታብረዳ ማውራት እንዴ የምር እሺ ይቅርታ ለቀቀኝ አልፈልግም በቃ ዞር በልኝ እኔ አልፈልግም እንዴ እሺ በቃ አልፈልግም የምር ስሜት ውስጥ ሆኜ ነው እሺ በቃ እሺ ለቀቀው ስልኩን ምን ይሰራል ተብረዋል እኮ አዲስ ስልክ እኮ ነው እንዴት እንደተበርኩት አይተኸዋል እሺ በቃ ምንድን ነው? እኔ እኮ ተናድጄ እኮ ነው ስሜት ውስጥ ሆኜ እኮ ነው እኔ ምንም ማለት አልፈልግም በቃ ምንም ማለት አልፈልግም ዞር በልልኝ ከፊቴ እሺ በቃ ይኸውልሽ ዞር በልልኝ ከፊቴ በቃ እኔ ምንም ማድረግ አልፈልግም በቃ ዞር በልልኝ ከፊቴ እንዴት እንደተበርኩ አይተኸዋል አይደል? እሺ በቃ እናስተካክላለን አልፈልግም እኔ እሺ እናስተካክላለን እንዴ ምንድን ነው አስተካክላለሁ ከተበርኩ በኋላ ምን ማለት ነው? እንዴት እንዳደረኩ አይተኸዋል? አዲስ ስልክ እኮ ነው እስቲ እሺ በቃ ሚስተካከላል እኮ በቃ ምንድን ነው? አዲስ ስልክ እኮ ነው የገዛሁት በቅርቡ ወር ራሱ እኮ ነው እንዴት ይስተካከላል? ምን ማለት ነው? እንደዚህ ሰባብረኸው ምን ማለት ነው? እስኪ አምጣው ያንተ ስልክ ልስበረው። ያለስኩኝ ስልክ በቃ ምንም ማድረግ አልፈልግም ምንም መሆን አልፈልግም በቃ ተወኝ። እሺ የምር በቃ ዋተን እንገዛለን ወይ ደግሞ እናስተካክላለን። ምን ማለት ነው? እኔ አዲስ እኮ ነው የገዛሁት ወር ራሱ አልሞላውም እያልኩህ እኮ ነው። አማርኛ አትሰማም እንዴ? እሺ ይቅርታ እሺ በቃ እሺ ነው በራሴ ወጪ አስተካክልሻለሁ። ምንም አልፈልግም በቃ እኔ ምንም ማድረግ አልፈልግም። ወይ ሂድልኝ ወይ ልሂድ በቃ ዝም በለኝ አሁን። እሺ ተረጋጊ በቃ አልረጋጋም። ታዲያ ምን ማለት ነው ተረጋጊ? ልብህን አድርሰህ ተረጋጊ ምን ማለት ነው እንዴ? የማይመስል ነገር እኮ ነው እያወራህ ያለኸው። ለምን ምንድን ነው የሚያስቀን? ኧረ በቃ ሳይንፋኑ ነው ከምር እሺ በቃ ይቅርታ እኔ ምትበጠፍ ነው ያለው እሺ እሺ በቃ ይቅርታ ምንድን ነው? እሺ የምር በቃ ሶሪ በቃ የምር አሁን አልፈልግም ከምር ሶሪ አልፈልግም። እሺ እኔ በኔ እንትን አስተካክል አልፈልግም ይላል የራሴ ከበራ በቃ ልጅ አልፈልግም
በራሴ ውጭ አልፈልግም። ምን ማለት ነው በራሴ ውጭ? ራሱ ስልኩን ነበር ፈልገው ዝም ብለህ ስልክ አልተሰማኝም ብሎ መወርወር ተገቢ ነው እንዴ? ስልክ አልተሰማኝም ብሎ እንደዚህ ማድረግ ተገቢ ነው? ምን ማለት ነው? ዝም ብሎ የሰው ስልክ ይሰበራል? እንዴት ነው አስተሳሰብ አላውቅም። እንዴት ነው ዝም ብሎ ስልክ የሚሰበረው? በቃ ተናድጄ ነው። በቃ አጋጣሚ መናደድ ብቻ ደግሞ ትስቃለህ እኮ። እሺ እኮ ሰው እኮ ተናደደ። እሺ ይቅርታ፣ ጥፋቴን ይቅርታ አድርጉልኝ ይላል። እየሳቁ ምን ማለት ነው? እንኳን አደረኩት ነው ደስ አለኝ። በቃ ይኸው ከዚህ በኋላ እሺ እየሳቁ እኮ ነው ጣልኩብሽ አልከኝ። በቃ ደስ አለህ? ደስ ብሎኝ ታካ በጌታ ይኸው ከዚህ በኋላ አልፈልግም። እሺ በቃ ምንም አልፈልግም። በቃ ምንም አልፈልግም። ምን ማለት ነው? አይስተካከልም። አዲስ ስልክ እኮ ነው። ለዚህ ስክሪኑ ነው ይታወቃል። እንዴት እንዳደረከው ልቀቀኝ። እሺ አንዴ ልቀቀኝ። እሺ ስክሪኑ ነው አይተኸዋል? አይተኸዋል እኮ በቃ እንዴት እንዳደረከው ይታወቃል። ለምን ትስቃለህ? እሺ ሰው ልጅ እኮ ያጠፋል። እሺ ችግር የለውም። መሳቅ ግን ምን የሚሉት ነው? ያስቃል። የኔ ስልክ በመሰበሩ ነው መስቃል። በቃ ደስ ይበልህ። ተባብሮልሃል። ስንት ነገር ደስ ይበልህ። ሰባብሬልሃል። በዛኛው ከመውጣ በዚህኛው ልውጣ። አሳልፈኝ እባክህ። በቃ እኔ ምንም አልፈልግም። ፍራንክ አደርጋለሁ ብዬ የማየውን ጉድ ውስጥ ነው የገባሁት። እኔ እንዴት እንደሆነ አላውቅም። እንደምታዩት ነው ተመልካቾች፣ ስልኩን እንደዚህ አድርጌዋለሁ። እንዳያችሁት በጣም ሲሪየስ ሆና ተናዳባ ምን ሄደችው። እንዴት ይቅርታ እንደምታደርግልኝ አላውቅም። እስካሁን የነበረ ቆይታ ለማንኛውም ይሄን ይመስላል። እንግዲህ በምን ይቅርታ እንደምታደርግልኝ አላውቅም፣ ወይ ስልክ ገዝተን ታለብኝ ነው ሰምተን አላውቅም። ብቻ ቀጣይ ከዚህ በተሻለ ፍራንክ ቪዲዮ መለሳለሁ። አብራችሁ ቆዩ። ይመቻችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጋችሁ።